ከባድ ጊዜ ምን አስተምሮሃል ወይ ምን አስተምሮሻል? አምሹር ሁላችንም የሆነ ነገር አስተምሮናል። ስለዚህ ዛሬ ደግሞ እውነት የሆነውን ነገር ሼር ላድርጋችሁ። ከባድ ጊዜ አስተማረኝን ነገር ማለት ነው። ይህ የሃሽታግ ዝግጁ ነኝ ቻሌንጅ ሌላኛው ቪዲዮ ነው። ዋናው ዓላማው ደግሞ ቨርነለብል መሆንን በፖዚቲቭ መልኩ ውስጣችሁ ያለው ማንነት ሳታሳዩ ቨርነለብል መሆን አለባችሁ ማለት ነው። በተለይ ወንዶች ችግራችሁን ደግሞ ያለባችሁ ነገር ሼር ስለማታደርጉ ይጠቅማችኋል። ስለዚህ ያው ሁላችሁም ከባድ ጊዜ ያሳልፋችኋል። እኔም በህይወቴ ከባድ ጊዜ አሳልፌያለሁ። ግን የተማርኳቸው 3 ቁልፍ ነገሮች አሉ። የመጀመሪያው ሁሌ ላይፍ ጣፋጭ እንዳልሆነ፣ ሁሌ ውጣ ውረድ እንዳለው፣ እንዲሁም ደግሞ ያ ስትራግል ደግሞ መንገዱ እንደሚከፍትልን ወይም ደግሞ በስቶይክ ፍልስፍና ዘ ኦብስታክል ዘ ዌይ እንቅፋቱ ወይም ደግሞ ከባድ መንገዱ ወይ እየፈጠረላችሁ ወይም ደግሞ ፓርት ኦፍ ዘ ጆርኒ ወይም ደግሞ የህይወታችሁ ጉዞ መንገድ ነው ማለት ነው። ምክንያቱም አሁን ነገር ሞክራችሁ ሳይሳካ ሲቀር ምን ተማራላችሁ? ያጠፋችሁ ጥፋት ሊሆን ይችላል። እንዲሁም ደግሞ ከገበያው ጋር ሊሄድ የሚችል ነገር አልመረጣችሁ ሊሆን ይችላል። ከቢዝነስ አንጻር፣ ከሪሌሽንሺፕ አንጻርም፣ ከራሳችሁ አንጻርም ሁሌ የምትማሩት ነገር ይኖራል ማለት ነው። ስለዚህ ሁሌ መሰናክሉ መንገድ እንደሆነ ተረድቻለሁ ማለት ነው። ሁለተኛው ደግሞ ሁሌ እንደዚህ አይነት ቦታ ላይ ስትሆኑ የምታምኑት እምነት መሰረት ፈጣሪያችሁን አጥብቃችሁ መያዛችሁን መርሳት የለባችሁ። እሱን ተምሬያለሁ። ሶስተኛው ደግሞ ሁሌ ከባድ ጊዜያቶች ሲያሳልፉ you have to enjoy the storm ወይም ደግሞ ሁሌ የምላት ነገር አለች። በከባድ ጊዜ መሃል ስቃችሁ ማለፍ ትልቅ ነገር ነው ወይም ደግሞ ትልቅ ጥበብ ነው። ምክንያቱም ነገ የተሻለ ነገር ወይም ደግሞ የተሻለ ቀን መምጣቱ አይቀርም። ስለዚህ ዋይናት በቻላችሁት አቅም ከናንተ ቁጥጥር ውጭ የሆነውን ነገር ትታችሁት ዛሬን ኢንጆይ ያደረጋችሁ መስራት ያለባችሁ ነገር ከሰራችሁ everything will be alright። የቪዲዮ ከተመቻችሁ እናንተም ቪዲዮ ሰርታችሁ በተወሰነ መልኩ ቨርነለብል ሆናችሁ ፖስት አድርጉ። ወይም ደግሞ ፍርሃታችሁ እንድታስወጡ ያግዛችኋል ማለት ነው። ይመቻችሁ።